ሄርሜላ እንግዲህ ለአብርሽ ያቀረበችለትን ጥያቄ እንግዲህ አብርሃም ውድቅ አድርጎታል ማለት ነው፣ ጥያቄዋን ማለት ነው። እሱም እንግዲህ ከቤተሰቦች ጋር እንድትተዋወቅ ፈልጋለሁ፣ ሽማግሌ እንድትልክ ፈልጋለሁ ነበር ያለችው። አብርሃምም እንግዲህ ለምን ይሄ አስፈለገ ነበር ያላት። እንደ አንድ ሴትና አሁን ላይ ደግሞ ነፍሰ ጡር እንደመሆኔ ከቤተሰቦቼ ጋር መተዋወቅ አለብሽ፣ ሽማግሌ መላክ አለብህ ነበር ያለችው። አብርሃምም እንግዲህ እኔ ገና አልበሰልኩም፣ ጥሬ ነኝ፣ ሳልበስል አግብቼ ያለፈውን ህይወቴን አይተሻል፣ አሁንም እያየሽ ነው። ስለዚህ ዋናው መተማመን ነው፣ እመንኝ፣ ምንም ችግር አይፈጠርም። ስለዚህ ዝም ብለን መኖር እንችላለን ነበር ያላት። እንግዲህ እሷም ታዲያ በጣም ስለምወድህ ስለማፈቅርህ የማጣ ሁሉ የመሰለኝ ነው ነበር እና እንግዲህ ስትለው የነበረው እሱም ምንም እንትን አትበይ፣ አትፍሪ፣ እኔ አለሁልሽ፣ የትም አልሄድብሽም ሲላት ነበረ ማለት ነው። እና ወይኔ እንደው እኮ ማለት ነው አሁን ላይ እኮ ማለት ነው በጣም ነው ፍርሃት ያደረባት። በቃ አለ አይደለ አብርሃም ና ሲሉት እዛም ይገኛል እዛም ይላል። በቃ አለ አይደለ ጥሎኝ ይሄዳል የሚል ፍራቻ አድሮባታል። ነፍሰ ስጋዋ በቃ እንትን እያለ ነው። በቃ በጣም ስጋት ውስጥ ፍርሃት ውስጥ ነው ያለችው ማለት ነው። ትናንት ከሩታ ቀምታ ወደ እሷ እንደወሰደችው አሁንም ደግሞ ያው እኔን ጥሎኝ ወደ ሩታ ይመለሳል ምናምን የሚል ጥርጣሬ ያለባት በውስጧ ማለት ነው። እና ማለት ነው ሄርሜላ ለማንኛውም ማለት ነው ሰው የዘራውን ነው የሚያጭደው ብሏል። ስለዚህ ፍሪ፣ ቀላል ትፈሪያለሽ እንዴ? ምክንያቱም ያደረግሽው ነገር ህሊናሽ ያውቃል። አንዲት ነፍሰ ጡር የሆነችን ሴት ከባሏ ለይተሽ ወስደሽ አሁን ደግሞ ከወለደችም በኋላ ተመልሶ ተስማምተው ልጃቸውን እንዳያሳድጉ ጠቅልለሽ ወስደሽ እንግዲህ የራስሽ አድርገሻል ማለት ነው። እና ያንን ነገር ስላደረግሽ አሁን ደግሞ እኔን ትቶኝ ይሄዳል የሚል ጥርጣሬና ፍርሃት ውስጥ ነው ያለሽው። እንግዲህ ምንም ማድረግ አይቻልም፣ ቻዩ ነው ምለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝ ተረፍርፍ ይበል። አላህ ከመጥፎ ነገር ይጠብቃችሁ፣ ሀገራችን ኢትዮጵያንም ሰላም ያደርግልን እያልኩኝ እንግዲህ ዛሬም እንደተለመደው ብቅ ብዬላችኋለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮዬን እስከ መጨረሻው ድረስ በማየት ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ የምን ጊዜ አብሮነታችሁ አይለይ ማለት ነው ውዶችዬ፣ አበረታቱኝ እላችኋለሁ። እንግዲህ ሄርሜላ ማለት ነው ሄርሜላ ያው ፍርሃት ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው፣ የሆነ ጥርጣሬ ውስጥ ነው ያለችው። አብርሃም ትቶኝ ወደ ሚስቱ ይመለስ ይሆነው፣ ወደ ሩታ ትቶኝ ሄድ ይሆነው ምናምን እያለች ማለት ነው። አሁን ደግሞ ነፍሰ ጡር ነኝ እያለች አይደለ? በጣም ፍርሃት ውስጥ እንዳለች ነው እንግዲህ ስትናገር የነበረው። አሁን እየመጣብን ያለው ነገር በጣም ከባድ ነው። ይሄንንም መቋቋም የምንችለው ቤተሰብ እንትን ሲል ነው አለች። ቤተሰብ አለ አይደለ? ጥንካሬም ሊሆነን ልንቋቋመውም የምንችለው ቤተሰብ ትውውቅ ሲደረግ ነው፣ ሽማግሌ ሲላክ ነው። ስለዚህ ከቤተሰቦች ጋር እንድትተዋወቅና ሽማግሌ እንድትልክ ፈልጋለሁ
እንደ አንድ ሴት ልጅ ነፍሰ ጡርም እንደመሆኔ ይሄ ነገር እንዲሆንልኝ ይፈልጋለሁ። እኔ ይሄን ነገር አድርግ ማለት ጠፍቶኝ አይደለም፣ ካንተ ይመጣል ብዬ ነበረ። ግን ደግሞ ያው ካለህበትም ነገር አንጻር ነው መሰለኝ። እኔ ደግሞ ይሄን ነገር ከራሴ አምጥቼው ራሴ ብጠይቅ ይሻላል እንዴ ብዬ ነው ይሄን አስቤበት ልነግርህ የፈለኩት ነበር ያለችው። እንዴ ምን አስበሽ ነው አሁን ላይ ይሄን ነገር የምታነሺው? አሁን ላይ ይሄ ለምን አስፈለገ ነበር ያላት። እንግዲህ ለምን አስፈለገ ይሄ ማለት አሁን ሽማግሌ መላክ ለምን አስፈለገ ምናምን ነበር እንግዲህ ያላት ማለት ነው። እና እኔ ገና ጥሬ ነኝ አልበሰልኩም። ሳልበስል ወደ ትዳር ገብቼ የደረሰብኝን ነገር እየደረሰብኝ ያለውንም ነገር እያየሽ ነው። ስለዚህ መጠናናት አለብን፣ ቀስ ማለት አለብን፣ መቸኮል የለብንም የርሚ። እኔ ደግሞ የትም አልሄድብሽም፣ ምንም አትፍሪ፣ አታስቢ ነበር ያላት ማለት ነው። እኔ በጣም ስለምወድህ ስለማፈቅርህ እንዳጣህ አልፈልግም። በጣም እየፈራሁ ነው፣ ፍርሃት አለብኝ። እየፈራሁ ደግሞ እስከ መቼ? እኔ አሁን ላይ እረፍት ያስፈልገኛል። እረፍት ስለ ደግሞ የስራ ምናምን እንትን ብሎ ሳይሆን በቃ ለራሴ ጊዜ በቃ እርፍ ማለት ፈልጋለሁ ከነገር ከሁሉም ነገር ነበር እንግዲህ ያለችው ማለት ነው። እና ጉድ እኮ ነው ዘንድሮ ማለት ነው። እሷ እንግዲህ ያው ከሩታ ነጥቃ እንደወሰደች ታውቃለች፣ ህሊናዋም ያውቃል። እዛ ጋር አስረግዞ ሩታን ነፍሰ ጡር ሚስቱን ትቶ ወደ እሷ ሄደ። እሷ በወርቅ ሰዓት በቤት ምናምን ስትደልለው ማለት ነው፣ ወደ እሷ ጋር ሄደ ማለት ነው። ከወለደችም በኋላ ሩታ ይኸው ተመልሶ ያው ወደ ቤቱ አልሄደም። ጭራሽ ፍች ፈጽሞ ከሷ ጋር ቀጠለ ማለት ነው። እና ይህን እንዳደረገም ስለምታውቅ እሷም ይህን እንዳደረገች ህሊናዋ ስለሚያውቅ አሁንም አብርሃም ትናንት ሩታን ትቶ ወደ እኔ መጥቷል። እኔንም ትቶ ደግሞ ወደ ሩታ ላለመመለሱ ዋስትና የለኝም እና ለዛ ብላ ነው እንግዲህ እየፈራች ያለችው ማለት ነው። ምክንያቱም ምንም ዋስትና የላትም። ትናንት ህጋዊ ሚስቱን አስረግዞ እዛ ጋር እሷን አስቀምጦ ወደ ሄርሜላ የመጣ ሰው ይች ደግሞ ህጋዊ ሚስቱ አይደለችም። እንግዲህ ገና አልተጋቡም፣ ፍቅረኛው ናት። አስረግዞ እንግዲህ ጥሏት ቢሄድ ምን ዋስትና አላት? እና ለዛ ነው እንግዲህ በፍርሃት ውስጥ ተውጣ ያለችው ማለት ነው። እንደው አይፈረድባትም እኮ አሁን ላይ በሀሳብ በሆነ በጭንቀት ውስጥ ተውጣ ነው ያለችው ማለት ነው። በቃ ከዛሬ ነገ ጥሎኝ ሄድ ሆነ ምናምን። አቤት ውርደት! እንግዲህ በየሄድሽበት በያገኘሽበት ቦታ እኔ ላንተ ቦታ ስላለኝ ለአንተን ስለማፈቅር ስለምወድህ አንተን ማጣት አልፈልግም፣ እንድትጎዳብኝ አልፈልግም፣ እንደዚህ ትይዋለች ማለት ነው። እሺ አንቺ ይሄን ያህል እንደዚህ የምትወጁ የምታፈቅሪው ከሆነ አብርሽ ደግሞ ላንቺ ቦታ ካለው አንቺን የሚወድሽ ከሆነ እንኳን ይቅር አንቺ ከቤተሰቦች ጋር ተዋወቅ፣ ሽማግሌ ላክ ብለሽ ይቅርና እሱ ራሱ ከቤተሰቦች ጋር መተዋወቅ ሽማግሌ መላክ አይችልም ነበረ? ይችል ነበር አይደለ? ስለዚህ ሄርሜላ አትልፊ፣ አትርከሚ። አሁንም ቢሆን አብርሃም ልቡ ያለው ከሩታ ጋር ነው፣ ከሩታ ጋር ነው። አንቺ በወርቅ ሰዓት በቤት በገንዘብ እየደለልሽ ምናምን በቃ የምታደርጊው ነገር ፍቅር በገንዘብ አይገዛም። አንቺ በገንዘብ የሚገዛ መስሎሽ ነው አሁን እያረግሽ ያለሽው። አብርሃም ደግሞ ልቡ ያለው ሩታ ጋር ነው። ልቡ ከሩታ ጋር ባይኖር አንቺ ያቀረብሽለትን ጥያቄ ውድቅ ባላደረገ ነበረ። አልሽ እንዴ? ችግር የለውም አንቺን ካስደሰተሽ ምንም ችግር የለውም። ደግሞ ይሄ ቀላል አይደል እንዴ መተዋወቁ፣ ሽማግሌ መላኩ እሺ ይልሽ ነበረ ማለት ነው።
በቃ ታስቢ ፈታ በያራዳልሽ ደግሞ ይሄ ያጨናንቅሻል እንዴ? ችግር የለውም ይላካል ሊልሽ ነበረ ማለት ነው። ለማንኛውም ማለት ነው ሄርሜላ ተብዬዋ ማለት ነው ያው እንግዲህ ሰው የዘራውን ያጭዳል ይባላልና ያው አንቺም እንግዲህ የዘራሽውን ነው እንግዲህ ልታጭጂ ወደፊት እየተዘጋጀሽ ያለሽው ማለት ነው። እንግዲህ ያ ነገር ሳይከሰትብሽ ያ ነገር ሳይፈጠርብሽ በፊት እንግዲህ የሆነ መፍትሄ የምትይውን ነገር እያቀረብሽ ነው። እንግዲህ መፍትሄ ብለሽ ያቀረብሽውን ነገር ደግሞ አብርሽ አልተቀበለሽም። እንግዲህ ምንም ማድረግ አትችይም። ቻዩ ማለት ነው። ቻዩ እንግዲህ ያው ጥሎኝ ሄደ አልሄደ እያልሽም እንግዲህ በሀሳብም እንግዲህ እንደፈለግሽ መዋኘት ትችያለሽ ማለት ነው። ዋኚ እንደፈለግሽ ከዛሬ ነገ ጥሎኝ ሄዶ ነው እንዲሁ ምን ሆነ ምናምን እያልሽ ማለት ነው። አቤት ውልደት አቤት ውርደት! ጭራሽ አደባባይ ጭራሽ በቪዲዮ መተሽ እንደዛ አፍ አውጥተሽ እንደዛ ብለሽው እንኳን አይቻልም ማለሽ፣ ሽማግሌ አይላክም ማለሽ። በቃ ዝም ብላችሁ ኖሩ። ደግሞ ዳኒ የሚባለው ማለት ነው መረጃ አለኝ ያለው እንትን አለና እነ ኤፍሬም ሩታና ኤፍሬም ተጣሩ መጡ። አዎ ሜሪን አግኝተናታል እና ምን ይሁን አግኝተናታል። እየመጣች ለእናንተ ስትነግራችሁ የነበረው ምናምን አግባብ ስላልነበረ ለምን እንደዛ እያደረገች እንደሆነ በጥሞና ለመጠየቅ ነው ያገኘናት። ሌላ ጉዳይ ኑሮና አይደለም ነበር እንግዲህ ያሉት። እንግዲህ ሩታም ትናንት ሜሪን አምናችኋል፣ ዛሬ ደግሞ ዳኒን እመኑ ችግር የለውም ስትላቸው ነበረ። እንግዲህ ዳኒ ሄርሜላን አንተ አብርሽና ሄርሜላ እንዲለያዩ የምትፈልግበትን ምክንያትን ያውቃለሁ፣ ለምን በግልጽ አትናገርም ሲለው ነበረ። ኤፍሬም እኔ አንተ ለምንድን ነው እኔና አብርሃም እንድንለያይ እየጣርክ ያለው? ወንድም ከፈቀደ ወንድም ከወደደ ደግሞ አንተ ምን ቤት ነው እያለችው ነበረ ማለት ነው። ወንድም ያስደስተኛል፣ ወንድም እፈልጋለሁ ብሎ ያለውን የፈለገውን ነገር መምረጥ የፈለገው ጋር መሆን ይችላል። አንተን ለምንድን ነው እንደዚህ ዮንክ ያለው እያለችው ነበረ። እንግዲህ ሄርሜላ በደንብ ጠንቅቃ ታውቃለች። የፍሬም ሄርሜላና አብርሽ አንድ ላይ እንዲሆኑ አይፈልግም። እሱ የሚፈልገው ሩታና አብርሃም ታርቀው ልጃቸውን አንድ ላይ ሆነው እንዲያሳድጉ ነው የሚፈልገው ማለት ነው የፍሬም እና እንግዲህ የፍሬም ለሄርሜላ ያው ቦታ እንደሌለው ከአብርሽ ጋር አብራ መቀጠል የለባትም ብሎ ስለሚል እንግዲህ ሄርሜላም እንትን እያለች ነው ማለት ነው። እና እንግዲህ ለማንኛውም ማለት ነው ውድ ተመልካቾቼ የምለውም ነገር ለራሱ ጠፋብኝ። ብቻ ግን ማለት ነው አብርሃም እኔ ገና ልጅ ነኝ ገና ጥሬ ነኝ ብሏታል። እስከምበስል ጠብቂኝ ብሏታል። እንግዲህ ሄርሜላ ተብዬዋ እንግዲህ አብርሃም ገና ጥሬ ነው ገና አልበሰለም፣ እስከሚበስል ድረስ ጠብቂው ማለት ነው። እንግዲህ ያረግሽውንም ልጅ አሳድገሽ ያው ውለጂ። ከወለድሽ በኋላ ምናልባትም እንግዲህ ሽማግሌ ሊልክልሽ ይችላል። እስከዛ ድረስ ተስፋ አድርገሽ ተቀመጭ በቃ እንዴ። እናላችኋለሁ ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ይበቃኛል። ከዚህም በላይ እንትን ካልኩ እንትን ይለኛል። ላይክ ሰብስክራይብ አድርጉ። ቤተሰብ ያሉ ናችሁ ቤተሰቡ ነው አበረታቱኝ እላችኋለሁ ውዶችዬ። በቀጣይ ቪዲዮ ደግሞ